ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ በዚህ ቪዲዮ ስለ ሪሜዲያል 2018 ጋር በተያያዙ ጥሪዎች ጋር ያሉ ነገሮችን አፕዴቶችን ላሳውቃችሁ ነው የመጣሁት። እንግዲህ እንደሚታወቀው የሪሜዲያል ፕሮግራም የዘንድሮም ከዚህ በፊት ከተጀመረ አንስቶ የሪሜዲያል ተማሪዎች የሚገቡበት ጊዜ ትንሽ ከሌሎች ትንሽ ዘግየት ነበረ ከዚህ በፊት በነበረው ማለት ነው። ዘንድሮ ግን የ2017 ማትሪክ የተፈተኑ ተማሪዎች ማለት ነው ዘንድሮ የትምህርት ሚኒስቴር ባስቀመጠው አቅጣጫ መሰረት የዩኒቨርሲቲ ተማሪዎች የሪሜዲያል ዩኒቨርሲቲ ተማሪዎች ቀደም ብለው በጊዜ ዩኒቨርሲቲ እንዲገቡ ጥሪ እንዲደረግላቸው አስታውቆ ነበረ። በዚህ መሰረት እስካሁን በርካታ ዩኒቨርሲቲዎች አካይቲንግ ካልተሳሳት ከ15 በላይ ዩኒቨርሲቲዎች እስካሁን ባለው ጥሪ አድርገዋል። ለምሳሌ እነ ባህር ዳር፣ ጅጅጋ፣ ድሬዳዋ አይ ቲንክ 21 ላይ ይገባሉ። አርባ ምንጭ 25 እና 26 እንደዚሁም ሪሰንትሊ ደግሞ ወልቂጤ ዩኒቨርሲቲ እና ሌሎች ብዙ ዩኒቨርሲቲዎች ጥሪ ያደረጉ ነው። ተማሪዎችም የገቡ ያሉባቸው ዩኒቨርሲቲዎች አሉ። እነዚህ ደግሞ ብዙ ተማሪዎች ከሚቀበሉ ዩኒቨርሲቲዎች ናቸው። ሌሎች ነገር ግን ሌሎች እንደዚሁም በርካታ ዩኒቨርሲቲዎች እስካሁን ድረስ ለተማሪዎቻቸው ለሪሜዲያል ተማሪዎቻቸው ጥሪ አላደረጉም። ብዙዎቻችሁም ስትጠይቁ ነበረ ወላይታ ሶዶ፣ ዲላ መች ነው የሚጠራው፣ ዋቻሞ፣ ሌሎችም ዩኒቨርሲቲዎች ዲላ፣ ዋቻሞ፣ ወላይታ፣ አርሲ አሉ ብዙ ያልጠሩ ዩኒቨርሲቲዎች መች ነው የሚጠሩት ምናምን ብላችሁ እየጠየቃችሁ ነው። አይ ቲንክ ካልተሳሳትኩ በቅርቡ ግፋ ቢባል በዚህ ወር ህዳር መጨረሻ እና የታህሳስ ወር መጀመሪያ ቀናት ውስጥ በእርግጠኝነት ሁሉም የሪሜዲያል የ2018 የሪሜዲያል ተማሪዎች ዩኒቨርሲቲ ይገባሉ ብዬ አስባለሁ። አሁን የጠቀስኳቸው ተማሪዎች ዩኒቨርሲቲዎች ብዙ ኢንቴክ ካፓሲቲ ያላቸው ናቸው። በሪሜዲያል ብዙ ተማሪዎች የሚመደቡላቸው ዩኒቨርሲቲዎች ስለሆኑ እስካሁን ጥሪ ያልተደረገላቸው በቅርቡ ጥሪ ይደረግላቸዋል ብዬ አስባለሁ። ምክንያቱም ከሪሶርስ ጋር በተያያዘ ፈተናው ግፋ ቢባል ከኤፕሪል እና ሜይ አያልፍም። ለዛ ሁላችሁም ደግሞ በተመሳሳይ ጊዜ ነው የምትፈተኑት። ቀደም ብሎ ደግሞ ህዳር ላይ የገቡ ዩኒቨርሲቲዎች ጥሪ ያደረጉ ስላሉ የአለመመጣጠን እንዳይኖር ሁላችሁም እኩል እስከምትፈተኑ ድረስ ያን ያህል የጊዜ ዲፍረንስ ይኖራል ብዬ አላስብም። ፌር ስለማይሆን ማለት ነው። ሁላችሁም እኩል ትምህርት አግኝታችሁ መፈተን ስለሚገባችሁ በቅርቡ በእርግጠኝነት በዚህ ሳምንት አካባቢ ሁሉም ጥሪ ያደርጋሉ ብዬ አስባለሁ። ምርጫም ዘንድሮ ስላለ ቀደም ብላችሁ ነው ከዩኒቨርሲቲ ትወጣላችሁ ተብሎ የሚታሰበው። እስካሁን ድረስ ያለው አዲስ ነገር ካለ በቀጣይ ላይ የምናሳውቃችሁ ይሆናል። ቴሌግራማችንም ላይ ፎሎ አድርጉ። እዛ ላይ አዳዲስ ነገሮችን ጥሪዎችን ፖስት እናደርግላችኋለን። እሱን መከታተል እንዳትረሱ። ኔክስት እንገናኛለን። ባይ ባይ።